ሰላም ቤተሰብ እንደምናችሁ። በዛሬው ቶፒክ ደግሞ ስለ ሰፖርት ወይም ደግሞ ስለ ዲማንድ በደንብ እናያለን ማለት ነው። በባለፉት ቶፒክ ስለምን አይተናል? ስለ ጋፕ ከላይ እንደምታዩት ስለ ጋፕ በደንብ አይተናል። ያላያችሁት ሰዎች ካላችሁ ገብታችሁ ማየት ትችላላችሁ። ዛሬ ደግሞ ስለ ሰፖርት እና ስለ ዲማንድ እናያለን ማለት እንደተባባልነው። ሶ መጀመሪያ ሰፖርት ምን ማለት ነው? ኮንሰፕቱን እንይና ስለ ኤግዛምፕሉ በደንብ ገብተን እናያለን ማለት ነው። ኮንሰፕቱን እዚች ጋር በአጭሩ ላሳያችሁ። ሰፖርት ማለት ከስር የሚደግፈው የሆነ ነገር ማለት አይደለ? ሰፖርት ማለት ድጋፍ ማለት ነው። ላይክ ለምሳሌ አንድ ፕራይስ በፕራይስ ስናየው ይመጣል፣ ይመልሳል። ግን አክቹዋሊ አንድ ላይን ብቻ መሆን የለበትም አይደለ? ትንሽ አለፍ ሊል ይችላል፣ ወጣ ሊል ይችላል። እዛቸው እንደዚህ አይነት ቾፒ የሆነ ማርኬት ይሰጠናል። ከዛ በኋላ ኤክስፓንድ ያደርጋል ማለት ነው። ሶ እኛ ይሄንን እንለዋለን ሰፖርት ሌቭል እንለዋለን። ይሄኛውን ቦታ ከስር ያሰመርነውን ሰፖርት ሌቭል እንለዋለን ማለት ነው። ላይክ ሰፖርት ሌቭል ማለት ባጭሩ ምን ማለት ነው? ከዚህ እስከዚህ ፕራይስ ነው እንጂ አንድ እንትን አይደለችም፣ የፕራይስ ላይን አይደለችም። አሁን ለምሳሌ እዚች ጋር አስመረን እቺ ብቻ ነች ማለት አንችልም። ወይም ደግሞ እዚች ጋር አንድ ዋጋ አስመረን እቺ ብቻ ነች ማለት አንችልም። በአራት ማዕዘኑ ያሰመርኩት ለዛ ነው። ሌቭል ነው። ሶ ፕራይስ እዛ ውስጥ ሪጀክት ይደረጋል። ለምንድን ነው ሪጀክት የሚደረገው ብለን ከጠየቅን ደግሞ በጣም ከፍተኛ የሆነ የገዢ እንትና አቅም አለ እዚህ ውስጥ። በጣም ብዙ ሰው እዚህኛው የፕራይስ ሌቭል ውስጥ ይገዛል ማለት ነው። የሚሸጥ ሰው ትንሽ ሰው ነው ያለው። ይመጣል ፕራይስ እንደምታዩት ተመለሰ፣ መጣ፣ ተመለሰ፣ መጣ፣ ድጋሚ ተመለሰ፣ ሪጀክት ይደረጋል። በሪል ማርኬት ካየ ነው ብዙ ጊዜ የሚያደርገው ምንድን ነው? እንደዚህ ቾፒ ከሆነ ብዙ ጊዜ እቺ እንደዚህ ስዊፕ ታደርጋለች። ስዊፕ አድርጎት ነው ከዛ በኋላ የሚወጣው። ምክንያቱም እዚህ ጋር የተከማቸ በጣም ብዙ ሊኩዊዲቲ አለ። ሶ እነሱን አስወጥቶ ነው የሚወጣው ፕራይስ ብዙ ጊዜ። ግን ያው ሁሌ ይፈጠራል ማለት አይደለም። እንደየ እንትኑ ይለያያል፣ እንደ ፔሩም ይለያያል። አሁን አክቹዋሊ ጎልድ ላይ ያለን እንደ እንትኑም ባክቴስት እናደርገዋለን ማለት ነው። እና ስለ ሰፖርት ይህን ያህል ኮንሰፕቱን ካየን ኤግዛምፕሎቹን አንዳንድ እኔ ገብተን ይኸው እዚህ ጋር ያሰመርኳችሁ በጣም ብዙ ሌቭሎች አሉ። ለምሳሌ እንዳልኳችሁ እዚህ ጋር አለ ይመጣል ፕራይስ ሪጀክት ተደርጓል። እንደውም ይሄ በአንድ ሰዓት ነው። በአንድ ሰዓት ሆኖ እንደዚህ ሪጀክት ይደረጋል፣ ይመጣል። ሁለት እዚህ ጋር ሪጀክት ተደርጓል። እዚች ጋር እንደምታዩት ሻዶ ዊክ አለች፣ ሪጀክት ተደርጓል። እዚህ ጋርም በተመሳሳይ ሪጀክት ተደርጓል ማለት ነው። ከዛ በኋላ ሪጀክት ተደርጎ ወዴት ነው የሚሄደው? አሁን ለምሳሌ እዚህ ጋር ሪጀክት እንደሚደረግ ካወቅን እና የሚሄድበትን ቦታ ደግሞ ካወቅን ያንን ሙቭ የመያዝ በጣም ትልቅ እንትን አለና እድል አለን። አሁን ለምሳሌ እንደምታዩት እዚህ ጋር ሰፖርት አለን ብለናል። እዚህ አካባቢ ሪጀክት ሊሆን እንደሚችል እናውቃለን ወደ ላይ። ሶ ምንድነው የምናደርገው? ወደ ላይ ሲሄዱ ሊኩዊዲቲ ካየን ወዴት ይሄዳል? አሁን እዚህ ጋር እንደምታዩት ጋፕ አለ። ባለፈው ቪዲዮ ላይ ስለ ጋፕ በደንብ አውርተናል። ይኸው ጋፕ እዚህ ጋር ምልክት እናደርግና ከዚህኛው ጋፑ ፊልም አልተደረገም። እንደምታዩት መቶ እዚህ ጋር ሪጀክት ተደርጓል። ይሄም ሪጀክት ፊል አልተደረገም ይሄ ጋፕ። ሶ ምን እንላለን? ይሄ ጋፕ ፊል መደረግ አለበት። እዚህ ጋር ሪጀክት መደረጉን ኮንፈርም ካደረግን በኋላ ፕራይስ ወደ ነው የሚሄደው፣ ወደዚህ ነው የሚሄደው። ይህንን አንዴ እነዚህ ሌቭሎች ምክንያቱም በጣም ብዙ ሪጀክት የተደረጉበት ቦታ ስለሆነ እንደ ሬዚስታንስም አክት ሊያደርግ ይችላል ይሄ ቦታ እና እነዚህ ሌቭሎች ማለፋችንን ሹር ከሆንም በኋላ ፕራይስ ኦብቪየስሊ ወደ ጋፕ ነው የሚሄደው በቀላሉ። ከዚህ ታርጌታችን ወደ ነው ጋፑ ነው የሚሆነው። ይኸው እንደምታዩትም ቀጥታ ጋፑ ላይ ነው ሄደው። ጋፑን ካለፈ በኋላ ተመልሶ ጅስ ወጥቷል የተወሰነ፣ ግን ጋፑን በጣም በቀላሉ ጋፑን ታርጌት ማድረግ እንችላለን። ለምሳሌ ሌላ ኤግዛምፕል እንመልከት። እዚህ ጋርም አለ ብዙም ሳንርቅ ሪጀክት ተደርጓል ፕራይስ እዚህ ጋር በደንብ ተደርጓል እንደምታዩት።
እንደውም እዚህ ጋር ትንሽ ምን አይነት ፓተርን አለ መሰላችሁ? ይህንን ፓተርን ላሳያችሁ ስለፈለግኩ ነው። እሺ ይሄ ፓተርን ምንድን ነው ካያችሁት? ሄድ ኤንድ ሾልደር አይደለ? በአጭሩ ሄድ ኤንድ ሾልደር። እዚህ ጋር ሄዳችን ይሄ ነው፣ ሾልደሮቹ እነዚህ ናቸው። ፓተርን ትሬድ የምታደርጉ ከሆነ በዚህ ራሱ ትሬድ ማድረግ ይቻላል። ግን ያው ብዙ ነገር ማየት ይጠበቅባቸዋል። ቢሆንም ግን ሄድ ኤንድ ሾልደር ነው። እዚህ ጋር ሪጀክት ተደርጓል። እዚህ ጋር እንትና ቀጥታ ፕራይስ ወጥቷል ማለት ነው። እዚህ ጋርም እንደዛው ነው ያደርገው። መጣ ሪጀክት ተደርጓል። ግን እዚህ ጋር ጋፕም የለም፣ ምንም ነገር የሰጠን ነገር የለም። ግን እዚህ ጋር ሲመጣ ወደዚህ ፌር ቫሉ ጋፖች ጥሎ ሄዷል። እነዚህን ታርጌት ማድረግ እንችላለን። እዚህ ጋር ለምሳሌ ይሄኛው ፌር ቫሉ ጋፕ አለ። እነዚህ ፌር ቫሉ ጋፕ በጣም በቀላሉ ታርጌት ማድረግ እንችላለን። ስለ ፌር ቫሉ ጋፕ ዲፕ የሆነ ቪዲዮ ቀጣይ እሰራላችኋለሁ። አሁን ስለ ሰፖርት እያየን ስለሆነ ሌላ ኮንሰፕት መደባለቁ አስፈላጊ አይደለም። ግን ያው ጀስት እንድታዩት ነው እዚህ ጋር ያሳየዋችሁ። ፌር ቫሉ ጋፕ ከላይ አለ። ቀጥታ ከዚህ ጋር ቅድም እንዳደረግነው ቅድም ምንድን ነበር ያደርግነው? ከዚህ ጋር ጋፑ ነበር ታርጌት ያደርግነው። አሁን እነዚህን ፌር ቫሉ ጋፕ ታርጌት ማድረግ እንችላለን። ቡሊሽ የሆነ ሙቭመንት ጎልድ እያደረገ ስለሆነ እንደምታይ ጎልድ ላይ ነው ያለ ነው። ቡሊሽ ስለሆነ ብዙውን ጊዜ አሁን ላይ ቀጥታ ፕራይስ ዝም ብሎ ወደ ላይ የሚወጣው ሶ እኛም ታርጌት የምናደርገው የምንገባውም ፖዚሽኖች ቡሊሽ ናቸው እንደምታዩት። ምክንያቱም ካውንተር ትሬድ አንገባም በዚህ ሰዓት ላይ በጣም እንደዚህ እየወጣ ካውንተር ትሬድ አንገባም። ሶ እዚህ ጋር ሪጀክት መደረግ ኮንፈርም ካደረግን በኋላ ታርጌት ማድረግ እንችላለን በቀላሉ ወደ ፌር ቫሉ ጋፕ እዚህ ጋር ማድረግ እንችላለን። እዛ ጋር ሪስኪ ከሆነ ሪስክ ካለው እነዚህ ጋርም ታርጌት ማድረግ እንችላለን በጣም በቀላሉ። እዚህ ጋርም ታርጌት ማድረግ እንችላለን፣ እዚህ ጋርም ታርጌት ማድረግ እንችላለን። እሱ እንደኛ እንትናችን ነው እንደ ሪስክ ማኔጅመንታችን እና እንደ ስትራቴጂያችን ይለያያል። ሶ ሁለት ኤግዛምፕሎች አይተናል። አንድ ሁለት ኤግዛምፕል እንጨምርና ይሄ ቪዲዮ ያበቃል ማለት ነው። ቀጣይ ድጋሚው በጣም ክሊን የሆነ አሪፍ የሆነ እንትን ኤግዛምፕል አይደለ? እዚህ ጋር ፕራይስ ግን ፕራይስ እዚህ ጋር ካያችሁት በጣም ከዚህ ጀምሮ ሙሉ ቾፒ ነበር፣ ኮንሶሊዴት እያደረገ ነበር። ኮንሶሊዴት በጣም እያደረገ ነበር። ከዛ በስተመጨረሻ ምን አደረገ? ይህን ኮንሶሊዴሽን ያው በጣም ቾፒ ነበር። እዚህ ጋር ሰፖርት ነበር መቶ ታፕ አድርጎ ድጋሚችን ቦክሷን ቀጥታ የወጣው ማለት ነው። ከዛ በኋላ እዚህ ጋር እንደምታዩት ስትራክቸር ሽፍት አድርጎልናል። እዚህ ጋር አክቹሊ እንችላለን ሽፍት አድርጎ ማለት እንችል ነበር፣ ግን ከቾፒው መውጣት ስላለበት እዚህ ጋር ሽፍት አድርጎልናል። ከዛ ያው እዚህም ብዙ ማድረግም ከዛ ግን በጣም ሙቭ ካደረገ በኋላ ሲግኒፊካንት የሆነ ዳውን መጥቶ በሁለት ካንድል ቀጥታ መጥቶ ይሄንን ተች አድርጎልናል። ከዛ በኋላ ግን አልተመለሰም ወደዚህ ቦታ፣ ቀጥታ አፕሳይድ ነው የወጣው። ፓተርኖችን ትሬድ የምታደርጉ ከሆነ እነሱም እንደምታዩት እዚህ ጋር ይህን ፓተርን ታውቁታላችሁ ኦብቪየስሊ። ይኸው ብሬክ ካደረገ በኋላ ተመልሶ የመጣው መቼ ነው? ድጋሚ ይሄን ራሱ የነካው። ብዙ ጊዜ እንደዚህ አይነት ፓተርኖች እንዴት ነው የሚሰሩት? ለምሳሌ ላሳያችሁ። እዚህ ጋር እንደዚህ ነው ያ ፓተርን አይደል? እንደዚህ ነው ያ ፓተርን። ፕራይስ መጣ ከወጣ በኋላ እንደዚህ ብሬክ አውት ካደረገ በኋላ እኛ ምንድን ነው የምንጠብቀው? እኔ ብሬክ አውት ማድረጉ ኮንፈርም ነው ያደረገናል። ሶ እኛ ምንድን ነው የምንጠብቀው? ተመልሶ ይህን ቦታ ቪዚት እንዲያደርግልን እንፈልጋለን። ምክንያቱም ኢንትሪ የምንፈልገው በዛ ሰዓት ላይ ነው እንጂ እዚህ ጋር ምንም አይነት ኢንትሪ አንገባም።
ምናልባት ስካልፕ የምናደርግ ካልሆነ በስተቀር እዚህ ጋር አንገባም። ሶ ይመጣል እንዲህ ታፕ ካደረገልን በኋላ ነው ትልቅ የሆነ ሙቭ የምንይዘው ማለት ነው። እዚህ ጋር ግን እንደምታዩት አሁን ተመልሶ አልነካውም። አንዴ ሰበረ ሄደ ነው በቃ። እዚህ ጋር የተወሰነ ሙቭመንት ነበር። እስቺ ጋፓን ፊል ለማድረግ ነው እያያችሁ ነው። ፕራይስ በጣም ሪስፔክት ያደርጋል ጋፕን። እቺን ጋፕ ፊል ለማድረግ መጣ። ከዛ በኋላ አልተመለሰም በቃ። እንደዚህ የተመለሰው መቼ ነው? እንደምታዩት ከስር ዲሴምበር 25 ላይ የተመለሰው መጣ። ታፕ አድርጎልናል። ኦልሬዲ ይሄንኛው ስዊንግ አሁን ለመውሰድ ፕራይስ የሚመጣ አይመስለኝም። ምክንያቱም እዚህ ጋር ትላልቅ ሙቮችን ፌር ቫሊዩ ጋፕ ምናምን ስለጣለ ትንሽ መጥቶ ማኒፑሌት አድርጎችን አፕሳይድ የሚወጣ ይመስለኝ። ግን እዚህ ጋር በጣም ዲፕ እየወረድን በ15 ደቂቃ ምናምን እየወረድን ኮንፈርሜሽኖችን እያየን ሊኩዲቲዎችን እያየን ታርጌት እያደረግን ትሬድ ማድረግ እንችላለን። በጣም አሪፍ የሆነ እንትን ነው ሙቭን የሰጠን ይሄ ሙቭ። ሶ ግን ይሄ ሰሞን አካባቢ ባንክ ሆሊዴይ ያለ ጃንዋሪም እየመጣ ስለሆነ ፕራይሱ ዌል የሆነ ሙቭመንት አያሳየንም። ሶ ምንድነው የምናደርገው? በቻልነው አቅም ከማርኬት መራቅ ነው የሚሻለው ማለት ነው። እና የዛሬው ቪዲዮ ይህንን ይመስላል። እና ያልተነኩ በጣም ብዙ ኮንሰፕቶች ስላሉ እነሱን በቻልኩት አቅም እየሰራው ቪዲዮ እለቅላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ፒስ